የጌታ ሰላም ይብዛላችሁ። ይህንን ለምትሰሙት የእግዚአብሔር ፈውስ ወደ ሕይወታችሁ ፈጥኖ እንዲመጣላችሁ ቃሉን አውጅላችኋል። ዮሐንስ መልእክት ምዕራፍ 4 ከቁጥር 4 ጀምሮ ያለው ቃል እንዲህ ብሎ ይናገራል። ልጆች ሆይ እናንተ የእግዚአብሔር ናችሁ፣ በእናንተ ያለው መንፈስ በዓለም ካለው መንፈስ ይበልጣል ይላል። ሃሌሉያ። ስለዚህ ሐሰተኞች ነቢያትን አሸንፋቸዋል ይላል። ሐሰተኛ ነቢይና ዓለምን በዓለም ላይ የሚታየውን አሸንፋቸዋል ብሎ ነው የሚናገረው። እኔ አሁን ዛሬ ይሄን ቃል ለእናንተ የማስተላልፈው እንዲህ ብዬ ነው። በእናንተ ካለው ችግር፣ በእናንተ ካለው መከራ፣ በእናንተ ካለው ስቃይ፣ በእናንተ ካለው በላይ ከሆነው በሽታ በእናንተ ያለው ኢየሱስ ይበልጣል ብዬ አውጅላችኋል። ይሄንን ሰምታችሁ ለምትቀበሉት ለሕይወታችሁ ፈጥኖ መድኃኒት ይሆንላችኋል፣ ፈጥኖ ኃይል ይሆንላችኋል። በጣም የሚገርመኝ ነገር ልጆች ሆይ እናንተ የእግዚአብሔር ናችሁ አለ። አንቺ የእግዚአብሔር ነህ፣ አንተ የእግዚአብሔር ነህ። በሽታ ላንቺ እየሰጠ ያ መናፍስት ዛሬ ከእግርሽ በታች ይረገጣል። እርግጠኛ ነኝ እናንተ የእግዚአብሔር ናችሁ ብሎ ይናገራል። እኔ የእግዚአብሔር ነኝ፣ አንተም የእግዚአብሔር ነህ፣ የእግዚአብሔር ነሽ። ከእግዚአብሔር ውጭ የሆነ ነገር በሕይወታችሁ ላይ በዚህ ሰዓት በዚህ ሰከንድ በምትሰሙት የሚታየው ነገር ቢኖርላችሁ በቃሉ ኃይል ዛሬ ከእግሮቻችሁ በታች ይሆናል። እርግጠኛ ሆኜ ነው ማውጅላችሁ። ይህንን በሕይወታችሁ ላይ ሳስተላልፍ እግዚአብሔር በሕይወቴ ላይ በላይ የሆነው ነገር በታች ያደርግ አቲያና ሰካባሃዳሊያስ ዛሬ አውጅላችኋለሁ። በእናንተ ካለው ችግር፣ በእናንተ ካለው መከራ፣ በእናንተ ካለው ስቃይ በእናንተ ያለው ኢየሱስ በላይ ይበልጣል። ሃሌሉያ። በእናንተ ያለ ጌታ ኢየሱስ ዛሬ ለመስራት አሁንም ለመስራት በዚህ ሰዓት ሰምተ ለምትቀበይ ላንቺ ሰምተ ለምትቀበለው ላንተ ሙሉ መድኃኒት ያልፍባል። በዓለም ካለው ችግር ካለ በዓለም ካለው መንፈስ በእናንተ ያለው ኢየሱስ ይበልጣል ብሎ ሐዋርያ ዮሐንስ ሽማግሌው ይሄንን ከሐሰተኛ ነቢያት ጋር አነጻጽሮ ሲያስቀምጥ ዝም ብሎ አይደለም። የተኛው የጨለማ ባንቺ ላይ አሁን የበላይ የሚመስል ነገር የሚታይሽ ነገር ሊኖር ይችላል። ዛሬ ያልኩ ያለው ባንቺ ያለው ችግር ካንቺ በታች ይሆናል። ባንቺ ያለው የሚታመልከው ኢየሱስ ይበልጣል። ባንቺ ያለው ችግር የተኛው መከራ፣ ስቃይ፣ ረብትን የሚያሳጣ ሁሉ ይራገፋል። እግዚአብሔር ፈጥኖ በሕይወትሽ ላይ ይታያል። ይሄን ብዬ ያወጅኩኝ በሕይወታችሁ ላይ አውጃለሁ። በዚህ ሰዓት ከሚታየው ችግር በሚታየው መከራ ውስጥ ያላችሁት ከዚህ ደቂቃ ጀምሮ የእግዚአብሔር ሞገስ የእግዚአብሔር ፈውስ ወደ ቤቶቻችሁ ፈጥኖ እንዲገባ በኢየሱስ ስም ጸልዬላችኋለሁ። መርገም፣ ጭንጋባ፣ በሽታ፣ ጉስቁልና ወደ ኋላ ምቅራት በኢየሱስ ስም